አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ወደ የኡመኝ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላም ለሁላችንም። አላህ ሰላማችሁን አብዛልኝ። ከኔ ጋር ሁሉ ሰላም። ዛሬ ሩዝ በሪያኒ ቢሪያኒ ይዤላችሁ መጥቻለሁ። እንደምታወቀው ቆይቷል። ብዙውን ጊዜ ነው የምግብ ስራ ይዤ መምጣት ካቆምኩ ቆይቷል እና ዛሬ እስኪ ብቅ ብያለሁ። መጀመሪያ ዘይቴን አግየዋለሁ፣ ግለዋል ዘይቴ። ከዛ በኋላ እንደምታዩት ቁርንፉድ እና ይሄ ወረቅ የሚባለው ሄል ለይሞን አስወድ አረኩኝ ከጋለው ዘይት ላይ። ከዛ የቆራረጥኩትን ድጃጅ አረኩኝ እዚህ ጋር በለይሞን በጨው ጥብ ብለዋል። ከልብ ካላችሁ በሁሉም ነገር ታጥበዋል ድጃጁ። መጀመሪያውንም አጥቤ አዘጋጅቼዋለሁ። ከዛ በኋላ ድጃጄን ጨመርኩኝ። ከዛ አማስለዋለሁ ማለት ነው። አንቆላለዋለሁ፣ አማስለዋለሁ። ሽንኩርት አዘጋጅቼያለሁ። ቀጣዩን ነጭ ሽንኩርት የለኝም። ነጭ ሽንኩርት ካላችሁ እናንተ ጋር አድርጉ። እኔ ጋር ስለሌለ አላረኩም። ቀይ ሽንኩርት፣ በቅጠኖስ ያሳያቸዋለሁ። ዘባዲ የሚያስፈልገው ግብአቶች ማለት ነው። እና እንደዛና አዘጋጅቻለሁ። ከጎኔ ትንሽዬ ካቀላላሁት በኋላ ሽንኩርቴን ጨምር አረግበታለሁ ማለት ነው። ሽንኩርቴን ጨምርበታለሁ። አያችሁት? ባካችሁ ለዩቲዩብ አዲስ ሆናችሁ ሰብስክራይብ ሳታረጉ እንዳታልፉ። ሰብስክራይብ እያረጋችሁ ላይክ እያረጋችሁ እለፉ። ኢንሻአላህ ጥሩ ነገር እንደምትማሩ ተስፋ አለኝ። ይኸው እዚህ ጋር ደግሞ ባህራት ነው። ባህራቶች ፍልፍል አስወድ፣ ባብሪካ፣ ባህራት ሩዝ፣ ባህራት አዲያ ማለት ነው። ኪዝበራ መጥሁን፣ ፍልፍል አለኝ። ባብሪካም አለ፣ ፍልፍል አህመር አለ፣ ቡድንሃር ማለት ነው። እነሱን ጨማምሬ አንቆላላዋለሁ፣ ጠብሰዋለሁ። እንደምታዩት ያው እየጠበስኩት ነው። ድጃጁ ትንሽ እንትኑ ስለሆነ እየተበጣጠሰብኝ ነው ማለት በደንብ ስለታጠበ እየተበጣጠሰ ነው። እንትኑ ከዘይቱ ጋር ሲለጋለ እየተበጣጠሰ ነው። ምንም ማለት አይደለም። እንደምታውቁት ቲማቲሜን ጨመርኩኝ። ቲማቲም ያቆላላሁት ነው። ቲማቲም ጨምሬ ከዛ በኋላ እንትን ነው በጣጥሱም እንትን ነው ማለት ነው። ዛህራ የሚባለው ማለት ነው። እሱንም ትንሽ ውሃ አድርጌበታለሁ። በነገራችን ላይ ትንሽ ውሃ የሞቀ ውሃ ጠብ አድርጌበታለሁ። እናንተም ጠብ ማድረግ ትችላላችሁ። ሳልሳም አድርጉ፣ ትንሽ ማጆን ጥማት አድርጉ። እዚህ ጋር ድንች፣ አንድ ድንች እና ትንሽ ዛህራ የሚባለው ታውቁታላችሁ ብዙዎቻችሁ። እሱን ከዚህ ጋር እንዲጠበስልኝ አዘጋጅቻለሁ። ባትጨምሩም ችግር የለውም። እኔ ዝም ብዬ ያኔ አንደኛ ነገር ኢዳሙ ትግል ይሆናል እንትኑ ማለት ነው። ለዛ ነው ጨመርኩትኝ። እናንተ ባትጨምሩም ችግር የለውም። ካላችሁ ብትጨምሩም አሪፍ ነው። ለማንኛውም ጨምሩም አትጨምሩም ሌላችሁ ሳይሆን ደስ እንዳላችሁ። ያው ዘህራውና ቡጣጢሶ ጨመርኳቸው። ከዛ በኋላ ዘባዲን አረኩኝ። ሮብ ዘባዲ አብዛኛው ጊዜ እኔ ሪኮርድ በአማርኛ ነው ዩቲዩብ ሲሰራ በአረብኛ ነው፣ በአማርኛ አይደለም። ያው አብዛኛው የሚያዩት ውጭ ሀገር ያሉ ስለሚያዩት ማለት ነው። እዚህ ጋር በግዶኖሴን አረኩኝ። ያኔ በስሎልኛል ማለት ነው። ቢያንስ 30 ደቂቃ ይበቃዋል። በትንሽ ውሃ እሳት ቀንሳችሁ ታበስሉታላችሁ ድጃጁን ማለት ነው። 30 ደቂቃ ያክል ከቆየ ይበቃዋል። ከዛ በኋላ በቅዶኖስና ሮብን ዘባዴውን አረኩኝ ማለት ነው።
ይመቻችሁ። እንግዲህ እንደምታውቁ እዚህ ጋር ሽንኩርት እየጠበስኩ ነው። ይሄ አይደል የሚባለው በቁመት ቆርጬው ትንሽ ያረዋል፣ ትንሽ ያረዋል። ዳህቢ ሲሆን ነበር ማውጣት የነበረበት እና አረዋል ሽንኩርቱ። እዚህ ጋር ደግሞ ሮዜን ነው የሚከታው። እንደምታዩት ሮዜን አጥቤ ዘብዝፌው ቢያንስ ከ40 ደቂቃ እስከ 1 ሰዓት ላለውም ቢያቆዩ ችግር የለውም። ብዙ ሲቆይ ሮዙ ሀባ እንዲሆን ይረዳናል። ያኔ በውሃ ውስጥ ብዙ ሲቆይ ማለት ነው። ሀባ ጠዊል ሊሆን አልገባቸው ኑስ ሰዓም ከኑስ ሰዓት 40 ደቂቃ 1 ሰዓት ያህል ቢቆይ ማለት ነው። ለማንኛውም ሮዜን አድርጋለሁ። ይሄን ይመስላል። ውሃ ጨምርበታለሁ። መጀመሪያ ያረኩት ያው ቆርንፉድና የወረቅ ሄል ትንሽዬ ዘይት አረኩኝ። ሮዙን አገባሁት። ከዛ በኋላ ውሃ ጨምር አድርገበታለሁ። ትንሽ ምልህ ጠብ አረጋለሁ። ብዙም አይበስልም። ሮዙ ብዙም ሳይበስል ነው ማወጣው። መብሰል ብዙ አይጠበቅበትም። ምክንያቱም እዛ ድስቱ ውስጥ ከዚህ ከኢዳሞቹ ጋር ስለሚበስል ማለት ነው። ይኸው ይሄን ይመስላል። አልቆልታል። ሮዜን ከታች አረኩኝ። በመሀል እና ሶሶችን እና እነ ዲጃጆችን አረኩኝ። ከዛ በኋላ ሮዝ ጨምራለሁ ማለት ነው መጨረሻ ላይ። ከዛ ኢሳቱን ትንሽ አርጌው ጥዳለሁ። ትንሽ አርጌ ጥደዋለሁ። በቅቶኖስ በመሀል መሀል በሳልንም በመሀል መሀል አርጌው በታለው የጠበስኩትን በሰል ማለት ነው። ሽንኩርቱን በቅቶኖስም አርጌበታለሁ። ይህን ይመስላል። ሮዝን ጨምሬ ከዛ በኋላ ይበስልልኛል። ያኔ ይበስልልኛል ስላችሁ ይዋሃዳል ማለት ነው ከደጃጁ ከመረቁ ጋር ማለት ነው። ሮዙም በዛውም እንትን ይሆናል ማለት ሀበጣው ላይ ይሆናል። ይሄን ይመስላል። ሀባይቢ ባካችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ምናልባት ጥሩ ነገር ላታዩ ትችላላችሁ፣ ግን ያው በራሳችሁ ይሄ ምንድነው ምናምን ብላችሁ ልታልፉት፣ ግን ጥሩ ነገር እንደምታዩ ተስፋ እርግጠኛ ነኝ። ጥሩ ነገር አሳያችኋለሁ። በጣም ትምህርት የሚሆን ነገር ለቅላችኋለሁ እና እጅ ስራ ምናምን የተለያዩ ነገር ለቅላችሁ። እስከዛ እናንተ ከእናንተ የሚጠበቀው ሰብስክራይብ ላይክ ማድረግ ነው። በተለይ ሰብስክራይብ ላይክ ያደረጋችሁ አበረታቱኝ። ምን ችግር አለው? እኔ መሄታችሁ እኮ ነኝ። እና ይሄ ያረኩት ይሄ በአፍሪካውን ራሱን ነው እንደዛ በውሃ በጥብጬ በዘይት አድርጌ ያረኩት። እናንተ ጋር ደግሞ እናንተ የሆነ ቀለም አለው ነገር አለ። ስሙ ምንድነው? እኔ እንጃ ረስቼዋለሁ። ብቻ እሱ ካለ አድርጎበት ይሄን ይመስላል። ሮዜ መልካም መብላት በሉን እንግዲህ። መብላት ነው ምንድነው የምትሉት? መልካም መስራት ይሆንላችሁ። በጣም አሪፍ በሪያኔ በጣም ነበር የሚጣፍጠው። ሰው እንዴት ራሱ የሰራውን ምግብ አደንቀደረ ወይ። ለማንኛውም ይመቻችሁ። እሺ፣ በጣም ደስ ይል ነበረ። ብቻ ሞክሩት።